يزور كسك عالم لي زور كانت عالم لي زور አታይገቡም ማለት ምን ያለ እርግቧ እንደምትበራ ምን አለ ማመን በቀኝና በግራ አታያተ ደደማት ብቻ መክሽ ዲፕሬሽን የሚይዘው አንተው ነው ማለት ምሳሌ እና ከየስ ለምን አማርኛ ተናገርን ብለን አሁን አማርኛ ስለህ አንተ በቀጥታ ተረዳ አይገባ እኔ ቋንቋ ነው እኮ ቋንቋ ስለዚህ ኢየሱስ ሲወለድ ኢብራሂም ቋንቋ ነበር ማንም ይቀር ከኢየሱስ እና ከኢብራሂም ከቋንቋና ከኢብራሂም ቋንቋ ማን ነው አመጣጡ ከኢየሱስ ፊደሎቹ ፊደል በለጠሽ ስለዚህ የሰው ልጆች ቋንቋ እስከተናገረ ድረስ ያመልክ ሪሶርስ ምንድነው ወልገር ያንተ እኔ ነኝ ያልከኝ አንተ ከምን ጋር መጥቶ እስቲ ቆይ አንተ በቆና እንዲስ ቆይ አንተ ከየት ነው የምታመጣው በቃ ከየት ከሆነ እኮ መጽሐፍ አንብቤ ነገር አጠነው የት ነው መጽሐፍ ንገረኝ ምን ነው መጽሐፍ ምን አይቻልም ነገር የሱ ነገር አዎ ነገር አሪገረሳ ያድናል ብዬ ሰጠው ታሽቺ መጽሐፍ እስካላገኘ ድረስ አይምልም አቆ በምክንያት መነሻ ምንድነው ጨረስኩ አንተ መነሻ በምድር ላይ ማለት ነው 40 ጋር ነው ያለብህ ላይ መነሻ ምንድነው መነሻ ሳይሆን ጥናት አለ አሞራ ነው የፈጠረው ከየት ነው አሞራ ነው አዳምጠኝ አውሮፕላን የፈጠረው ሰው ከየት ነው የመጣው መጽሐፍ አንቦ አርግባ ነው በቃ ለቀ እኔ ደግሞ ማለት ነው አንተ ከየት ነው የመጣው በቃ እኔ ደግሞ የዓለምን ታሪክ ያለምን ሶሻል ላይፍ ምን የሚለው ታሪክ መጽሐፍ ነገር ታሪክ ሳር ያለም ታሪክ አለ ነገር ምን የሚለው መጽሐፍ አሁን ማታርገባ የለም ብሎ ምን ዝብለማ በነመነስ አይመጣ ወቀበለ ያለም ታሪክ አለ እንዴ በነመነስ ይመጣል መጽሐፍ ሳይን ያለማንዋል እኔ አሁን እኔ አባቴ የዞር እስኪ ዓለም ላይ ዞር ካንተ ዓለም ላይ ዞር አታይገቡም ማለት ምን ያለም ታሪክ ስልህ እኮ የመጣንበት ታሪክ አለ እና እኮ የመጣንበት አንተ ኢትዮጵያ ብቻ ነው እኮ ዲፋይን ያረክልን በኢትዮጵያ ነው ኖርክና ዓለም ላይ ዲፋይን አላረክልኝ ወይ እኔን ለማናት ፈልገህ ነው ለምን አይደለም እርግብ ቆይ በቃ ያለም ታሪክ አልኩ እንኳን አውሮፕላን ያገኘው ሰው ያለ ልገር እኔ ግን ልገር አውሮፕላን ያገኘው ሰው ያለ ከየት ነው እስኪ እንዴት ፈጠርከው ሲባል ከሆነ ከሚበር እንትን ጋር እኔ ደግሞ ልገር ከሚበር እንትን ላይ አረግና አመን አረምነት አይደለም እሱ አመን ያለ መጀመሪያ አለ ብለን አመንን ያለ ምንድን እርግቧ እንደምትበራ አመን አለ ማመን እሱ በቀኝና በግራ አታያተ ደደማት መቼም ቢሆን አላውራ እግሯና ባይኖ ማመን አይደለ አለማመን አውራር ይችላልው አረ በሚካኤል በመታምነው ነገር ያለው በመታምነው አንተ በመታምነው አረ በኢየሱስ ማመን ማለት ሜሲ አዳምጠኝ ማመን ማለት አንተ ያንተ ልብን ያለቅ አንተ ምን ነው አግሬሲቭ የምትሆነው ተረጋጋ እስኪ ማመን ማለት ነገር ማመን ማለት እንደምትበር ሎጂክና ምን እንደምትበር ነው አሁን አውቃለሁ አይደለ ቀስ ብለህ ለማስረዳት አረ ይፍረድ ተረጋግተህ ለማስረዳት ሞክር በሚካኤል እኔን አስጨርሰኝ አንተ መጀመሪያ ልንገር ለመጨቃጨቅ ከሆነ ነው እንጂ ማመን ማለት ብያለሁ እኮ እውነት ይሁን አይሁን አታውቅም አዳምጠኝ እውነት ይሁን አይሁን የምታውቀው ነገር የለህም ግን ትበራለች ብያመንኩ በቃ አቁንኩ በቃ አሞራን እንኳን ያይ ሎጂክ ናት አሞሬት ፀሐይ ሎጂክ ናት ጨረቃም ሎጂክ አላጠናም እኔ ከየት መጣሽ ብዬ አላጠና አሞሩ እኮ ከየት መጣው አላጠና ነው እኮ ለምን ያጠናል እንጂ ሪሰርች አሞሮ ሲበረን ያልጂ ሪሰርች እንዴት ነው የሚሰራ አሞሮ ከየት መጣ ሪሰርች እንዴት ነው የሚሰራ ሪሰርች እንዴት በኢየሱስ አረ እግዚአብሔር ጨብሪ ትንሽ ጨብሪ ሰውየው አሞሮ የትም ይሁን የለም ሪሰርች ያስፈልጋል አሞሮ መብረሩን ብቻ ነው አሞሮ ነው አታውቅም ማለት ነው ዓለም ላይ አሁን የዓለም ታሪክ አላለብኩም አንተ በራስ ሎጂክ ነው ከየት አመጣው ሲባል አላውቅም በደም ነፍስ ማርያምን በደም ነፍስ አንተ በኋላ ተው አረ እኔ የሚደብረኝ ፓርት እሱ ማርያምን ከሜሲ አንድ ቀን ተተከራከርኩ እንግዲህ በኋላ ካወራው እኔንም ድፍን ያፈኝ ካወራው በቃ ለቀው ባለ ኮምፕሎ ነው የሚከራከር ወይ ደግሞ አይገቡ ወፍ እንደዛ ሳይሆን እሱ እውነቱን ማወቅ ስለሚፈልግ ነው አንተ ደግሞ ጨረሽ ማሳወቅም አልፈልግም እንዴት ማለት ነው ንገረኛ እኔ እኮ ትክክለኛ ወብስ ትክክል ማውራት እንዴት ያጣጣል እኔ እኮ ያስረዶት ነው አታውቅም አሞሮ ኬት እንደመጣ አሁን ዊልቤር ራይት እና ወርበ ላይ አስረዱ አሞሮ ስለመብረሩ ነው እንጂ አስረዱ አሞሮ ከዚህ ብሄር መጣ ብሎ ተናገረ ብሄር አላልኩም እኔ ግን አሞሮ መጀመሪያ ልንገር አይሮፕላንን ለምሳሌ አነሳሱ ያ የአይሮፕላን አነሳስ መነሻው መጀመሪያ አይሮፕላን መሬት ላይ ሲያርፍ የኋላ እግሩ ነው የሚቀመጠው እሺ ነው የኋላ እግሩ ነው የሚቀመጥ ስታንት ምን አረክስቲ ቆይ ስታረቅ አመንክ ማለት አይደለም
አውሮፕላኑ አመንክ አይደለም ሳይንስ ነው። እኔ አሁን ማለት አይደለም አንተ ልጅ አትከመታ አይወጣም እንዴ? መጀመሪያ አውሮፕላን የኋላ እግሩ እንዲያርፍ ያደረገው ቀመር አለ። የኋላ እግር ላይ ሁለት እግር አለው። ለምሳሌ ልንገር፣ እሱ ጸጉሩ ነገር እስኪ ቀይ ነው ብዬ አየሁት። ቀይ ነው አልኩት አይደል? አመንኩ ቀይ ነው ብዬ። እሺ በኋላ እግሩ ያረፈበት ምክንያት ቀይ ነው ብዬ አመንኩት አይደል? በኋላ እግሩ ያረፈበት ምክንያት ግን ማረፈኝ ምክንያትን አላውቅም። እንኳን ስለማመን ነው ያወራው። ስለማመን ነው ያወራው። ስለዚህ እኔ ላስረዳ አዳምጥ። እንደ ግለሰብ በአውሮፓ ሀገሮች እንኳን ልጆቹ ምን አይነት ልጅ አለ እየተባለ እኮ እየተጠየቀ ነው። አሁን አንዳንድ ሀብታሞች በተዝላ ልጇቸው እንደዛ ይሆኑባቸው። ከስንት አንድ ነው አብዛኛው ልጅ እኔ እያሳየው ነው ማለት ከፈለክ እያሳየው አወራለሁ። አንተ በራስህ ነው የምታወራው። ባለም በጣም በሱስ የገቡ ነው ማለት ታወቅ። በሱስ አንደኛ ማነች? ድራግ መውሰድ ምኖች ጀርመን አንደኛ ጀርመን አሜሪካኖች አሉ። አሜሪካን እኮ ትንሽ ቆጠብ ያለች ናት እንትና በእንትን እንግሊዞች አሉ፣ ሆላንዶች አሉ። እነሱ አሁን ቢዝነስ አላቸው፣ ልጆቻቸውን ለቀው ይሄዳሉ። እና እንደውም ስብሰባም ተደርጎ እንኳ ተናግሯል እኮ እኛ ስራ ላይ እንትን ስላለን ልጆቻችን ከትምህርት ቤት አሁን የሚሄዱ በመኪና ነው። እነሱ የሚሄዱ የሆነ ሀብታም ትምህርት ቤት ይማራሉ፣ በመኪና መጡ፣ እዛ ይዘጋባቸዋል አይወጡ። የዛን ጊዜ ተመሳሳይ አንደኛ የሚሳካላቸው ነገር አለበት። እነሱ የፈለጉት ነገር በነገራችን የሚያጡት ነገር የላቸው። ምግብም አለ፣ ልብስም ያን ያክል ያስቡ አይቶ ያውቁማ። ሰው የሰው ዘወትር አንድ አይነት ነገር ያያሉ። ዘወትር ያ ነገር ነው ዲፕሬሽን የሚባለው። በነገራችን የሰው ዲፕሬሽን የሚይዘው አንተ አሁን ያማል አይደል? አንድ ወንድማችን አንተ ምሳሌ ከቤት ነው ከቤት ነው የተኝታ አንተ ከቤት አወጣን ወደ ከተማ ስናመጣ እንደው ወደ ማርቆስ ይዘን ስንሄድ ወደ ደጀ ይዘን ስንሄድ ታደሳለ። ሊብሰኝም ይችላል አይብስም ይብሰኛል። እንግዲህ ማውቀዋል ሰው ማለት እንግዲህ ልንገር የህመም ትልቁ መጽሐፍ ቅዱስ ላይ የተጻፈው አብርሃም እግዚአብሔር ሊያሳልፍለት ሲፈልግ ቦታ ልቀቅ ነው ያለው። አገር ልቀቅ ምክንያት አለው። አዎ የሰው ልጅም ስላልተቀበሉት እኮ ነው። ከህመም አይደለም ኢየሱስ እኮ ስላልተቀበሉት እኮ ነው። አንድ በዛ ላይ አንዳንድ ነው እኮ አንተ ምን አገናኘው? ስላልተቀበሉት አይደለም ምን አብርሃም ክፉ ስም አለው እኮ ስላልተቀበሉት ነው። የሰው ልጅም ደግሞ በተለከፈት ምድር ላይ ይላል። በእኛ ሀገር ደግሞ የተለከፈበት ምድር ኑዋሜ ከሆነች ተሎ ብለህ ልቀቃት። ኑዋሜን ተሎ ብለህ ልቀቃት። ሌላ ቦታ ስትል እንደ አዲስ ትሰራለህ። እንኳን የሰው ልጅ እንኳን ቦታ ለቆ ይሄ ልብስ አውልቀህ አዲስ ልብስ ስትለብስ ሙሉ ከላይ እስከ ታች ማለት ነው አእምሮ ይታደሳል ይባላል። አዲስ በየጊዜው እንኳን አገር ለቀ አእምሮ አዲስ ልብስ አውልቀህ ልብስ በሙሉ ወካ አድርገህ ሌላ አዲስ ልብስ ስትለብስ አእምሮ ይታደሳል ይባላል። ቪዲዮስ ጨምራለህ ሌላ ነገር ይመጣል ይባላል። ይሄው ሞከረን እኛም የምናደርገው ማለት ነው። ስለዚህ የሰው ልጅ አዲስ ነገር በየቀኑ የማያይ ከሆነ ዲፕሬሽን ይባላል። ዲፕሬሽን ማለት ምን ማለት ነው? ማለት ነው ቋንቋው ወሬኛ ጭንቀት ነው። ጭንቀት ለምን አዲስ ነገር ያንን ነገር የማይቀየርልህ ከሆነ ትጨነቃለህ። በጣም አእምሮ እንትን ይላል። አንድ አዲስ ነገር ከባየ ቁጥር በአዲስ ነገር የሚያስቅ ነገር ታያለህ። እንኳን ከተማ ስትል የሚያስቅ ነገር ታያለህ። እንኳን ዘና የሚያደርግ ብዙ አእምሮን የሚያድስ ነገር አለ። ካንተ ከተማ ውጭ ሲሆን የሆነ ነገር ልታይ ትችላለህ። እሱ የሰው ልጅ ግድ ያስፈልገዋል። ስለዚህ ውጮች እነዚህ ያደጉ ልጥጥ ልጆች አዲስ አበባ ልጆች ስንት የሚሞቱ ራሳቸውን ስንት በሽተኛ የሚሆኑ እጥር ግቢ አጥርና እንደ ውሻ ያዝሏል። የሰው ልጅ ደግሞ የሚታሰራል። ለዛ አሁን ወደ ፖይንት እንግባይ። ስለዚህ መጀመሪያ ጥበብ አልከ መጀመሪያ ከዛ ጥበብ ብቻ ነው ለሰው ልጅ የተሰጠ ጥበብ ብቻ ነው። እግዚአብሔር የሚያሳይ ጥበብ ነው እንጂ የሚያሳይ እምነት አይደለም። እስከዛሬ አሁን ዛሬ ከሌሊት ጀምሮ እስካሁን የመጣችው ፀሐይ አይታታል አይደል? እምነት አላሳየም፣ ጥበብ ነው ያሳየው። ግን አብዛኞቹ ሁሉም አብዛኞቹ ማበበት ጥበብ ያለ እምነት ባዶ ነው ይላሉ። ጥበብ ያለ እምነት ባዶ ነው። እኔ እሱን አወራለኝ አይደል? ማን ነው አንተ ብቻ እኮ ነው ጥበብ ካለህ ነው። ማን ነው እንደዛ የሚል? እስኪ ንገረኝ። ለምሳሌ ቁርአኖች አሁን እየተናገሩ ነው። ሁሉም ማን ነው ማን ነው ጥበብ ያለ እምነት ተቆስቶ ነው። ጥበብ ያለ እምነት ባዶ። እኔ ስለሱ አልሄድም እኮ እኮ አንተ ብቻ እንዴት እናምንሃለን? አንተ አለም ላይ ሊገር ከመቶ 35 በላይ አንተ እንዴት ተለይ? ቆይ በጣም እውቀት ኖሮ ነው ናልንገር ናልንገር በመቶ 35 የኤችአይቪ ቫይረስ እንትን የለውም ሕክምና የለውም አይደል? እስካሁን ድረስ የለውም ብለው እያወሩ ወይ ምናምን ያሉ ነው አይደል? አንተ ታገኘዋለህ። ስታገኘው ተገኘ ነው የሚባል አይደል? አንድ ሰው አገኘው ነው የሚባል አንድ ሰው አገኘው ነው የሚባል አንተ ምን ነገርን ሰማኝ። አንድ ሰው አገኘው ነው የሚባል የሰው ንግግር አይደል ማዳመጥ ያለብህ አንተ ሰው ልጅ ላይ ያለው ንግግር በጽሞና አዳምጠህ ችግርን መፈለግ አለብህ። በቃ እንጂ ገሌ በሙሉ ሰው ስለሄደ አይደል? አሁን ብያለሁ እኮ ባለፈው አያቴ ቀማቴ ምንዝላቴ ያንተ አያት ኦርቶዶክስ ሆነ ገብቶታል። አያውቅም፣ የሚያውቀው ነገር የለም ግን ተቀበለ። እሱ ስለተቀበለው የሚቀበል እሱ ያውቅም። እኔ ግን ከነሱ የተለየው ሰው ሆነ ምንድነው ተብሎ ያንን አዲስ ሐሳብ ያመጣው ነው እንጂ በዚህ እንደ ከብት አንድ እዚህ ተነደውን አትነው። ስለዚህ እምነት
በፊት ጥበብ ይፈልጋል። ለምሳሌ አብን ወልድን መንፈስ ቅዱስን መጀመሪያ ተመረመሩ ማለት ነው። ሄኖክ መረመሩ የአብን የወልድ መንፈስ ቅዱስን የኢየሱስ ክርስቶስን እግዚአብሔር መሆኑን እኮ እግዚአብሔር አካል መሆኑን ትምህርት አለው ይተነተናል አይደል? እሱ እኮ ጥበብ ነው እኮ መመርመር። ከዛ ከመርምረው ሲጨርሱ ነው ያመኑ። መርምረው ሲጨርሱ አመኑ። ያላመነ ምን ሆነ? ወደ ሌላ ቡድን መሰረተ ማለት ነው። ሌላ ነገር መሰረተ። ስለዚህ መጀመሪያ ጥበብ ነው የምንኖረው፣ በጥበብ ነው። አሁን ይሄ ልብሴ እምነት አይደል? አንተ ጥበብ አለ። አንተ መጀመሪያ ጥበብ አለ። ለምሳሌ አንተ አሁን አለ ከሌሎች ይሻላል። እኔ ምሳሌ ባለሙያ ነኝ። እኔ ባለሙያ ነኝ። ይኩንስራሽ ማለት ነው። አንተ አመንክ ምን በቃ ግንባታውን እገነባዋለሁ ብለህ አምናለህ። ሄድና ሞክረው። በቃ አምናለህ እገነባዋለሁ ብለህ ሞክራለህ። አምናለህ አንተ ከቤት ስትነሳ ይሄን ብሎኬት የሚሄድ ድንጋይ አስቀምጧል ብሎ አሟል አይደል? በእርግጥና አንድ ድንጋይ አስቀምጧል። ይኸውልህ ጥበብ የለህም። ጥበብ ስለሌለ አንዷን ነገር አሰራት። መጀመሪያ ግን ጥበብ ካለ በኋላ ከተለማመድክ በኋላ አወቀው አይደል? ታምናለህ። ለምን ግንባታው በመለማመድ ብቻ ጥበብ የሚገኝ ብለን ታስባለህ? የሚታስብ እኔ ሰው ልጅ አሁን ብዙ አለፋ ብሎ ጥበብ የተነሳው ምን አለፋ ብሎ ለምሳሌ ፀጉር ቤት አለው ሙያተኛ እና ስለ ገንዘብ አያያዝ ነው እንጂ አጣ ባላ ቁልጭ አድርጎ ይሰራል። ግን ጥበበኛ ነው። ሰው ጥበበኛ ነው። አዎ በፀጉር ስራ ከሱ የሚሻሉ ያሉ ጥበቦች ይለያያሉ ነው። የሚሻሉ አሉ። ጥበብ የተለያየ ነው። ስቴፕ ያለ እሱም ጥበበኛ ሁሉም ጥበበኛ ነው። አለፋ ብሎ ነው። እነዛኞችን የእነዛኞች ጥበብና የእነሱን ትምህርት አሰጣጥ ነው። ሁሉም እኮ ትምህርት ቤት ይማራል እኮ ለበረጋችን ሁሉም አንድ መምህር የሚያስተምረን አይደለ? የተለያየ ውጤት እናመጣለን። ያስተማረን በተመሳሳይ ሳይሆን በደንብ አለፋ ብሎ ነው። በልፋት አለ ሁላችን በልፋቱ ልክ እኮ ያገኛ አይደለም። በልፋቱ ልክ አይሰጠውም። ናንገር በልፋቱ ለምን ነው የማይሰጠው? ይሄ እኮ ነው ችግሩ። መጀመሪያ እምነት ይቀርማል ያልኩት አይደለም። እንግዲህ አሳምነህ ነው በልፋቱ ልክ አይሰጠውም። የጎደለ ነገር ማለት ነው። በልፋቱ ልክ ሳይሆን የተሰናዳች ሀገር ከሌለህ ወይም ደግሞ ጥራት ያላት ሀገር ከሌለህ እንኳን በለፋበት ልታገኝ ልትገደልም ትችላለህ። ነገር ግን በለፋበት ልክ የሚሰጥ ሀገሪቱ የተሰናዳች ከሆነ በለፋበት ይሰጣል። ህገወጥ ወይም ደግሞ ህገ መንግስት የሌላት ሀገር ወይም ስርዓት የሌላት ሀገር ለፍተህ ትገደላለህ። ነገር ያለው እኮ ማለት ነው። መሐመድ ገዳፊ ሞተ ብያለሁ አይደል? እውቀት አለው፣ ጥበብ አለው፣ ሀገሪቱን ጠቅሟል። ሰው ስላላወቀ ገደሉት። ምንድነው የሱ እውቀት አንሶት አይደለም። ተቀባይነት ያስፈልጋል። ቦርድ ላይ የሆነ ነገር ስጽፍ ይሄ ነጭ ነው አይደል? በነጭ አጽፈው በጥቁር አይደል? እንዲቀበል ይሄ ተቀባይ ያስፈልጋል። አንድ ነገር ተቀባይ ከሌለ እንትን የለም እንጂ ባላ በፀጉር ስራው ጥበብ አለው። ነገር ግን የባላ እውቀት ሴታፓት መቀመጫ ይሄን እውቀት ይዞ ወይ ትልቅ ከተማ ወይ ደግሞ ነገር ቢያደርገው ከዚህ የተሻለ ያገኛል። እሺ ለምሳሌ ለምን ይሰጣቸዋል? ጥሩ እውቀት ለምሳሌ ነገር ይሰጣቸዋል። ዝም ምሳሌ ነገር ጥሩ እውቀት አለ። ገበሬዎች አሉ። ለምሳሌ አርሶ አደር የኛ ሀገር ማለት ነው። አሁን ገበሬ የሚመስልልህ በገበሬ ምሳሌ የሚሰጥህ አብዛኛውን ኢትዮጵያውያን ገበሬ ስለሆነ ነው አይደል? ምሳሌ የኢትዮጵያ ገበሬዎች ከ500 ዓመት በፊት የግብርና ሙያ ያላቸው ዝናቢት ነው ያቃቷል። ያቺ ዝናቡን ያቋታል። የምጥለዋ ዝናብ ምን አይነት እንደሆነች ያቋታል። ነገር ግን ትጥቅ አልታጠቁ። ዘመናዊ ትጥቅ አልታጠቁ ማለት የትራክተር የአረም መርጫ የዋክ መምጫ አላችኋል እንትን ያንን ትጥቅ እና እንግዳስ እንዳሻለ ስለዚህ እምነት ያልኩ እኮ ለዛ እንዳሻለ ነችም እኮ እንደ እምነት ያልኩ ለዛ እኮ አረመት አንተ ከሰጠው ልጇን እኮ ልገር ይቀመጣል ያልክ የሰው ልጅ ነው እንዲቀመጥ ያረጋት በእናት ውስጥ በነገራችን ላይ የሰው ልጅ ነው ናልገር አንድ ሴት ልጅ ማለት ነው አንድ ሰው የምታረግዘው ስታረግዝ ልጅ ወልዳለሁ አልምታመን አይደለ ግን እኮ ትሞታለች። አዎ ትሞታለች አይደለ? እምነት እንደዚህ እኮ ትሞታለች። እንዴት አዎ እምነት እያምራራ ነው። አትሞትም ነው ትሞታለች። አንተ እኮ ጥበብ ነው ያልክ እኮ የውላድ ጊዜ ትሞታለች ነው። እሺ ትሞታለች በወሊድ ምክንያት ግን እሷ ግን ያመነች ተገላግላ ወይ ሴት ልጅ ባሰባ አስባለች ወይ ወንድ ልጅ ባሰባ አስባለች። መታቀፍ ነበር እምነት ማለት እሱ መንገድ ጥበብ ማለት ደግሞ ማህፀን ውስጥ ያለውን ልጅ መቆጣጠር እንትን የምትቆጣጠር የሰው ልጅ አዎ ፐርፌክትን ይቆጣጠረው አለ። አዎ ፐርፌክት ሆነ መቆጣጠር እንችላለን። ድሮ አባቶቻችን እናቶቻችን ላይ በውላድ ይሞቱ ነበር በብዛት እንደውም እዝጉ ይባል ነበር ሰው እርጉስቶ። አሁን ያንን ነገር አሸሽለን ያደጉ አገሮች በጣም ተቆጣጥሮታል። እኛ ደግሞ አድገናል። ስለዚህ ያ ማለት የሰው ልጅ ሙሉ በሙሉ ማህፀን ላይ ያለው ልጅ እያወቀ ነው ሳይወለድ ገና መንታማ ወንድ ልጅ ሴት ልጅ መሆኑ እያወቀ ነው ያለ ማለት እሱ። እሺ እንደዛ ከሆነ ዓለም የመንፈስ ጭንቀት ደግሞ በጣም ትልቅ ከተሞች ላይ እያጋጠመን ለምንድን ነው?
እስቲ አድጓል ከተባለ ንገረኝ መልስ የመንፈስ ጭንቀት የሚያጋጥማቸው ልንገርህ አብዛኛውን የሀብታም ልጆች አሉ በነገራችን ተጠምቷል ሰምተሃል በጣም የለጠጥ ልጆች አሉ ብዙ ነገር ይሳካላቸዋል ብዙ ነገር ይደረግላቸዋል አይለፉ አይደክሙ አይደባቸውም የሆነ ነገር ይጨናነቃሉ በዛ ሰዓት ራሳቸውን ያጠፋሉ የሰው ልጅ ደግሞ ካልሰራ መድከም ወይም የሆነ ነገር የሚያገኝ ከሆነ ሁሉ ነገር ከተሟላለት እንደሚያመው ይታወቃል የምታምነው ነገር ስታጣ አይደለም አብዛኛው የምታምነው አባትየው የሱ አባት ልንገርህ የሱ አባት አይደል ማመን ይችል ነበር ያለ የሱ አባት ቋማይ ነው ምን ረሚያም የልጁ አባት ምን ረሚያም አምላክ አለው ነው የአባቱ እንትን ለሱ አይሆንም አባቱ ደግሞ ስራ ውስጥ ነው አይሆንም ልንገርህ አንድ አባቱ ለሱ አይሆንም አንድ አባቱ ልንገርህ አይሆንም አንድ አባቱ ልንገርህ አንድ የነጭ አባቱ ማለት ነው ኦኬ ስንት ልጅ አለው አለው ሁለት ልጅ አለው ስንት አመታቸው ነው አለው አላውቀዋቸውም እንዴት አለው ማታ ላይ ተኝቶ ነው ማገኛቸው ነው ስንት አመት እንደሆነ አላውቅም ማለት እነዛ ያ ሰውዬ እየለፋ አመታቸው ነው ፊዚካላቸው ማያውቅ ምክንያቱም ጠዋት ለሊት ይወጣል ልጆች ማታ ሲመጣ ከስራ ቦታ ልጆች ተኝተዋል አያውቅም ግን ሁለት ልጅ አለኝ አለ እድሜያቸውና እንትናቸውን ግን አላውቅም መልካቸውን አላውቅም እነዛ ልጆች በተሟላ ቤት ውስጥ እየኖሩ ነው ያለ ሰውየው እየሰራ እየለፋ ነው ያለ ያ ልጅ ያደገ ልጅ ዲፕሬሽን ይዘዋል እንቶቻለ ምክንያቱም መብልም ይበላል ልብስም አለው ምንም ነገር አላጣም ሞቲቬሽናል ስፒከር ይባሉ አላችሁ አለም ላይ ለምን ረማይ ነው ምን አሁን ሞቲቬሽናል ስፒከር ከዛ ነው የመጣው ነገር ላባራ እነሱ ለምን አይነቋቸው ጠፍተው ሁሉም ነጮች እኮ ሁሉም ነጮች የተሳካ አይደለም ህይወት የላቸው አብዛኛው እንጂ በፐርሰንት እኮ ነው በፐርሰንት አይደለም 5% አሁን ነገር የተጠናው ነው ነገር እኔ የተጠናው ነው 5% ይልቃል ሞቲቬሽናል ስፒከር አለ እኮ ችግር የለም ተው ሞቲቬሽናል ስፒከር 15% ነገር ነው ልገት ችግር የለም አለ ላብራራል እንጂ በነገራችን ላይ እብደት ከየት እንደሚመጣ ታውቃለህ ለምሳሌ የሀብታም ልጅ ማለት ነው ታወቅ ከግቢ አይወጣም ከግቢ ከዚህ ከግቢ አይወጣም የሀብታም ልጅ ነው የሚዝናናበትና አዲስ ነገር ማየት ይሄ ሴንሲቲቭ አይሆንም ነገሮቹ በተደጋጋሚ ያያቸዋል የዛን ጊዜ ዲፕሬሽን ይባላል ዲፕሬሽን የሚመጣው በጥናት አኳያ ያጠኑ ሰዎች ዘወትር ተመሳሳይ ነገር ማየት ሰሚ ማይፍረዱ አሁን ለጊዜ ዲፕሬሽን ይዛል አንኮ አንተ አሁን ከጥናት የተመሰረተ እኮ አልነገርከኝም አንተ ራስ ነው ማለት ራስ እንዴ በጥናት የሚለው ልገር ዲፕሬሽን የሚባለው በሽታ የሚመጣ ብያለሁ እኮ ነገር ይላል ግን ሞቲቬሽናል ስፒከር ያለው ያላ ልገር ጥያቄ ምልክት አለ ይላል እነሱ አላቀኗቸውም ምን ይሁን ሲባል ልገር አለ ምን ይሁን ሲባል እኮ እየተባሉ ነው እኮ ምን ይሁን ሲባል ምን መሰለ ምን ይሁን ሲባል መሰለ ይሄ እንደ ውጤት እንደ ልፋት አታገኝ ይሄ ነው ስለዚህ አንድ ነገር እሺ አሁን አንድ እኔ ደግሞ ልጠይቅሽ እስቲ ብራዘሯ ለምሳሌ አሁን ቅድም ካነሳው አንፃር ነው የምጠይቅህ ከጥበብና ከእንትን ማን የሚቀድመው ከእምነት ና ማለት አሁን እናንተ ጥበብን ወይም እምነት አልገባችሁ ማለት ጥበብ ማለት ጽናት ይፈልጋል ብያችኋል ማጥናት ይፈልጋል ካጠና በኋላ ነው የምታምነው እሺ ያን ጥናቱ ምን በማድረግ ነው ያን ችግሩ በማድረግ ነው አንተ ልጅ ጥናቱ የምጠይቀው በጸልም በማመን አይደለም አንተ ልጅ አለንገርህ አንድ ጻል ልጅ አለ አሁን እምነትና ጥናት አልገባው ጻል ልጅ አለ አንተን ያቀል እኔን ያቀኝ አንተን ያቀል እኔን ያቀኝ አንተን ያወቀ አጥንቷል በሰፈር አብሮ ስጋ ስለሆነ ነው እንደው ስጋ ስለሆነ የጎረቤት ልጅ ምን ያቃል አንተ እሺ ቀጥል ስጋ ስለሆነ ብቻ አይደለም በስትመላለስም እዚህ ቤት ምን ያቀ ይችላል እሺ አካባቢ ሰው እሺ ነገር መት ይጠጋል አንተ እኔን አይጠቀኝ አያቀኝ አያጥነኝ አያምነኝ ጥበብ ነው እምነት ነው ይባላል ጥበብ ነው ያ ህፃኑ ያጠነው ጥናት አንተን አጥንቶ ሽቅ በስታጉነው ፍንግንክ እያለ ይስቃል እምነት ነው አዳምተኛ አቸኩለ ወይ በደንብ አድርገን እሺ ይኸውልህ አንድ ህፃን ልጅ አንተን ያጠናት እንደዚህ አድርጌ ሽቅ ሳጉን ሲጫወትበት እንዴ ሳጫውተው ፍንግንክ እያለ ይስቃል አንድ የማያውቅ ህፃን ልጅ እንደዛ ብታደርገው ይጮሃል እምነት እኮ ነው ይሄ አንድ ቀን አሁን ማለት አላወቀ አሁን ምን እኔን አላገኘኝ ልገር ህፃን ልጅ አለ ለምሳሌ ህፃን ልጅ እምነት ከሆነማ እምነት ከሆነ ልክ አምሮኝ እኮ ነው ያን ህፃን ነው እኮ ደስታ እምነት አይደለም መጀመሪያ አሁንም አንተ አልገባም እንግዲህ አንተን ያውቃል ብያለሁ እኮ ለምን ነው ማጥራት አንተ በነጋታውም እኮ ያመጣል እኮ አንድ ቀን አንተን ያውቃል ማውቀንስ ምን ማለት ነው ማውቀንስ ማጥናት አይደል ማጥናት አይደል እንትንስ እምነት ማመንስ ይባል አንመን የኔን ሐሳብ ንገረኝ ያንተ ሐሳብ ወጥቶኛል ማወቅ አንተን ማወቅ ማጥናት አይደል እሺ ያ ህፃን ልጅ አንተን አወቀ ማለት አጥንቷል ያውቃል አጥንቷል ማለት ነው አይደል ከዛም በኋላ ያ ህፃን ልጅ ሊጫወት ወደ አንተ ይመጣል እኔን ግን አያቀኝም አያምነኝ ገብቷል አይደል አያውቀኝም አያምነኝ ለምን ትልቅ እሱ ጥናት ነው እምነት
ስላላጠንኛኝ እኔ ነው ያምለኝ። እሺ አደገ ቆይ ልቀይርልህ። ማጥናት ማለት እኮ ማወቅ ነው። ካደገ በኋላስ አንድ ነገር ማጥናት ማለት ማወቅ ነው አይደል? ስለ አንድ ነገር ማወቅ እምነት ነው። ማወቅ አንድ ነገር ማጥናት ማለት ማወቅ ነው። አጥናት ማለት ደጋግመህ አየኸው አወቅኸው አይደለ? ከዛም በኋላ ካወቅኸው በኋላ ነው የምታምነው። ታወቅኸው በኋላ ነው የምታምነው። ያ ሕፃን ልጅ እኮ እኔን ሲያየኝ ወይም አንተን ያውቃል እኔን አያውቀኝም። ወደ አንተ የመጣ ወደ እኔ ያልመጣ እኔን አያውቀኝም። አላጠናኝም። ጥናት አልወሰድም እኮ ከእኔ ምንነቴን አያውቅም። እና ችግር አይፈጥርም ብለህ ለምታመን አንተ አሁን ከዛ ወደ አንተ ይመጣል። እንደዛ እኮ ነው። ወደ አንተ ይመጣል። ልምጣልህ ከሌላሽ ካነሳ አንተ አሁን መጀመሪያ ምን አለ መሰለህ? እሺ ቆይ አልከኝ። ቆይ ከተው በኋላ እምነት አልከኝ። መጽሐፍ ቅዱስ ምንድን ነው? መጽሐፍ ቅዱስ ምን ጥበብ ነው እምነት ነው? መጽሐፍ ቅዱስ እምነት ነው እንጂ እምነት ነው። በቃ እንግዲህ እናንተ ደደም ሆናችሁ ነው ማለት ጥበብ አይሆንም። መጽሐፍ ቅዱስ እንኳን ምናምን አይደለም እምነት ነው። መጽሐፍ ቅዱስን አነበበ ሰውዬው አነበበ። መጨረሻ ላይ መጽሐፉን ኮንሴፕት ሲገቡ በዚህ የተጫወተሽ ሳይደብርሽ መጀመሪያ ምን የቀደመ ምንድን ነው የቀደመ? መጀመሪያ አጠና መጽሐፉን ማጥናት። ዝም ብለህ መጽሐፉ ቅዱስ ስለተባለ ብቻ አታምነው። መጽሐፍ ቅዱስን መጀመሪያ ገልጠህ ማንበብ አለብህ። ቁርአንም ቢሆን ገልጠህ ማንበብ አለብህ። ጨርሰህ ስታነበው ሲገባህ ነው። በዛም እሺ አንተ የሰው ልጅ መጀመሪያ ንጹህ ይሁን ችግር የለም አላልክም? ይሄ ነው እኮ ፊልም ያደርግ ምን የሰው ልጅ መጀመሪያ ልቡ ንጹህ ይሁን ትላለህ። ምን ንጹህ ይሁን በቃ ሰው ጥሩ በጣም ጥሩ። ይሄ ንጹህ ሆነ ማለት ንጹህ ሆነ ማለት አመነ ነው። ኦሬዲ በቃ እና ማለት ከሆነ ለምን ማስፈልገው ልበ ንጹህ ማለትና ማጥናት ይለያያል። ልበ ንጹህ ማለት ስለው አንተ አታቸውም ሀገራቸውም ይለያያል። አንድ ቦታም አይደሉም ያሉ። ልበ ንጹህ ማለት በልብ ውስጥ ስትኖር አንተ ልበ ንጹህ ክፉ አለማሰብ ነው አይደለ? ሁለተኛ አንድ ነገር ሳጠና እንዲህ ይላል እኮ ሰላምንክ አይደለም እንደዛ ምትል እኔ መጽሐፉን አንተ ታምናለህ። አሁን አንተ ለምሳሌ እኔ ፖሊስ ነኝ አንተ እኔ ፖሊስ ነኝ አገሩን አስተዳድራለሁ ማለት እዚህ እመራለሁ አይደለ? አንተን ፀጉረ ልውጥና አይደለ? አጠናለሁ አንተ ያጠናው ለምንድን ነው? ልበ ንጹህ ሆኜ አይደለም። ልበ ንጹህ ነኝ ስራዬ ነው። ግን አንተ ክፉና ደግ ማጠናበት ልክ አለ። ከዛም በኋላ ነው አንተ የሚይዝህ ከዛ ጋር መጣላ ንጹህ ኮን ግን የሆነ ትዳኛለህ። እምነት በቃ ልበ ንጹህ ማለት አሁን ማን ታርገባል? ልበ ንጹህ ማለት በእኔና በአንተ መሀል ያለው እኔንማ ንጹህ ክፉ አለማሰብ ነው። ልንገርህ ባል አለ እሱ አለ እሱም ክፉ አለማሰብ ነው። ሰዎች